የሰው ልጅ ሲፈጠር በውስጡ የተተወ ክፍት ቦታ አለ። ብዙ የሚፈልጋቸውን ነገር ሁሉ ቢያገኝ አሁንም ደግሞ ሌላ ይፈልጋል፣ አግኝቶ ማግኘት ይፈልጋል። ለምንድነው እዚህ ያለውትኝ? ማረፊያ የት ነው? ዝም ብሎ መፈለግ የሆነ እረፍት ማጣት። ሰርክል የሆነ ነገር አመታችሁ ለመክደን ብትሞክሩት የሆነ ፓርቱን እኮ ይከድንድናል፣ ግን ሙሉ በሙሉ አይደፍነውም። የሆነ ክፍተት ይኖራል። አሁንም ታዲያ የዚህ ፍላጎት ማብቂያው የት ላይ ነው? ምንድነው የሚሞላው የሚል ጥያቄ ያስነሳል። ሰላም እንዴት ናችሁ? ካሉት ከብዙ አማራጮች ይህንን ባዮ ይሻላል ብላችሁ እኔን መርጣችሁ ስለመጣችሁ በጣም አመሰግናለሁ። እንደምታተርፉበትም እርግጠኛ ነኝ። ዛሬ የምናወራበት ሀሳብ በጣም እኔ ብዙ የፍልስፍና ሀሳቦችን አንብቤያለሁ፣ ብዙ ነገሮችን ለማየት ሞክሬያለሁ። ግን ይሄ የምር በቃ የሚገዛል እንትን በጣም ልብ የሚገዛ እረፍት የሚሰጥ ሀሳብ ነው ዛሬ የምናነሳው ሀሳብ። አይ ቲንክ የፍልስፍና ብቻ ነው ማለት እንኳን አልችልም፣ የሃይማኖት ሀሳብም ጭምር ነው ሀሳቡ። በዋናነት ይህንን ሀሳብ ያነሳው ሴንት አግስቲን ቢሆንም ከቅዱስ አግስጢኖስ በተጨማሪ ደግሞ በሂሳብ የምናውቀው ፓስካልም ሲያነሳው አይቻለሁ። ሰው ምንድነው ዋና ሀሳቡ? ጋድ ሼፕድ ቫኪዩም ይባላል፣ ወይም የእግዚአብሔር ቅርጽ ያለው ቀዳዳ እንደማለት ነው፣ ወይም የእግዚአብሔር ቅርጽ ያለው ባዶ ቦታ ማለት እንችላለን። ሰው ምንድነው ዋና ሀሳቡ? ምንድነው የሚያነሳው ዋናው ሀሳብ? የሰው ልጅ ሲፈጠር በውስጡ የተተወ ክፍት ቦታ አለ፣ የሆነ ቅርጽ አለ፣ ባዶ ቦታ ነው እና ያ ቦታ ጋድ ሼፕድ ቫኪዩም ይባላል። የእግዚአብሔር ቅርጽ ያለው ቀዳዳ ነው ያ ቅርጽ፣ ያ ባዶ ቦታ። እና የሰው ልጆች ይህንን ክፍተት ለመሙላት ይህንን ባዶ ቦታ ለመሙላት ብዙ ነገሮችን ያደርጋሉ። ሜቢ ብዙ ገንዘብ ይፈልጉና፣ ለምሳሌ ገንዘብን ይፈልጉና ሲያገኙት ያ ባዶ ቦታ አልሞላም፣ አሁንም የጎደለ ነገር አለ። የሆነ ስልጣን ይፈልጉና ስልጣንን ሲያገኙት ያቺ ባዶ ቦታ አልሞላችም፣ አሁንም ይፈልጋል። የሰው ልጅ ይፈልጋል፣ ብዙ ነገሮችን ይፈልጋል። ዝናውም፣ ገንዘቡም፣ የተለያዩ ነገሮችን ብዙ የሚፈልጋቸውን ነገር ሁሉ ቢያገኝ አሁንም ደግሞ ሌላ ይፈልጋል፣ አግኝቶ ማግኘት ይፈልጋል። አሁንም እዛ ጋር ሲደርስ እዛ ጋር ልድረስ እንጂ እዛ ጋር ከደረስኩኝ ሁሉ ነገር ችግር የለውም የሚልና እዛ ጋር ሲደርስ አሁንም ደግሞ እንደገና ይፈልጋል። መቼ ነው የዚህ ፍላጎት ማብቂያው የሚል ሀሳብ ያስነሳል። በተለይ እንደው ዝም ብሎ መፈለግ፣ አንዳንዴ ደግሞ በህይወት ውስጥ ትርጉም ማጣት፣ ዋይ አም ሂር የሚል ለምንድነው እዚህ ያለሁትኝ? ማረፊያ የት ነው? ዝም ብሎ መፈለግ የሆነ እረፍት ማጣት፣ በቃ የሚያሳርፍ ነገር እናጣለን አንዳንዴ በህይወታችን። ለዚህ ሁሉ መልስ የሚሆን ይመስለኛል የዚህ ሀሳብ። ምንድነው የሚለው? ለምሳሌ ይሄ ጋድ ሼፕድ ቫኪዩም የሚለው ወይም የእግዚአብሔር ቅርጽ ያለው ቀዳዳ የሚባለው በውስጣችን ያለው ክፍተት የሰው ልጅ ለምሳሌ ኩድቢ ስልጣንን ወይም ገንዘብን አምጥቶ እዛ ቀዳዳ ያን ቀዳዳ ያንን ክፍተት ለመድፈን ሲል የሆነ ነገር ይፈልግና ያንን ነገር ሲያገኘው ከዛ እዛ ቀዳዳ ውስጥ ለማስገባት ሲሞክር ሙሉ በሙሉ አይደፍነውም። የሆነ ክፍተት አለ አሁንም ይፈልጋል። ምክንያቱም ቅርጹ ያንን ስለማይመስል። ለምሳሌ ይሄን ባጭሩ እንድትረዱት የሆነ አራት ማዕዘን ያለው አንድ ሬክታንግል ውስጥ ሰርክል የሆነ ነገር አመታችሁ ለመክደን ብትሞክሩት የሆነ ፓርቱን እኮ ይደፍነዋል፣ የሆነ ፓርቱን ይከድንድናል፣ ግን ሙሉ በሙሉ አይደፍነውም። የሆነ ክፍተት ይኖራል አሁንም። ስለዚህ እንደዛ ሁሉ የሰው ልጅም እንደዛ አይነት ነገሮችን ኤቭሪቲንግ የሚፈልጋቸውን ነገሮች አምጥቶ ሲያስገባ አይሞላውም። ታዲያ የዚህ ፍላጎት ማብቂያው የት ላይ ነው? ምንድነው የሚሞላው የሚል ጥያቄ ያስነሳል። ፓስካል ይችን ክፍተት ሊሞላት የሚችለው ራሱ እግዚአብሔር ብቻ ነው። የሰው ልጅ እግዚአብሔርን ካገኘ ብቻ ነው ሊያርፍ የሚችለው ይላል። በራሴ ህይወት እንኳን ሳየው ከልጅነቴ ጀምሬ ብዙ ነገሮችን ፈልጌያለሁ እና ብዙዎችንም አግኝቻቸዋለሁ። ሳገኛቸው እስቲል ያ ነገር በቂ አይደለም፣ አሁንም ሌላ ነገር እፈልጋለሁ። ላግኝ አንድ ነገር አሁንም ሳገኝ ሌላ ነገር እፈልጋለሁ። የዚህ ነገር ማብቂያው የት ነው የሚል ጥያቄ ያስነሳ ነበር። ግን ይሄ መጨረሻው የሰው ልጅ የሚያርፈው እግዚአብሔርን ሲያይ ነው፣ የሰው ልጅ የሚያርፈው እግዚአብሔርን ሲያገኝ ነው የሚለው ነገር የእውነት እኔ ላይም የሰራ ሀሳብ ነው። እኔንም አሳርፎኛል። እና ፓስካል እንደሚለው ማረፍ የሚቻለው እዛ ዘንዳ ነው፣ ክርስቶስን ሲያገኝ ነው የሰው ልጅ የሚያርፈው። ከዚህ አግስጢንም አቤቱ ለአንተ ፈጥረናልና ልባችን በአንተ እስካላረፈ ድረስ እረፍት የለንም ይላል። እንግዲህ የዛሬው ቪዲዮ ይህን ይመስላል። እንዴት አገኛችሁት? ሀሳብ አስተያየቶቻችሁን ኮመንት መስጫው ስር ላይ ያስቀምጡልኝ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር ማድረግ እንዳትረሱ። ባይ